ሀብታሟና ደሃዋ ልዕልቶች። በአንድ ወቅት በአንድ ግዛት ውስጥ አንድ ምሽት ላይ በጣም የሚያማምሩ ሁለት ልዕልቶች ተወለዱ። ሁለቱ ልዕልቶች የሁለት ወንድማማቾች ልጆች ናቸው። ሁለቱን ግዛቶች የሚለያቸው አንድ ድልድይ ነው። አንደኛው ንጉስ ስሙ ኤድዋርድ ይባላል፣ አንደኛው ደግሞ ፍሬድሪክ ይባላል። የንጉስ ፍሬድሪክ ግዛት ፀሐያማ ግዛት ነው። በግዛቷ የሚኖሩት ሰዎች በደስታ ራሳቸውን በስራ ያሳድጋሉ። በግዛቷ የሚኖሩት ሰዎችም ባለጸጎች ናቸው። የንጉስ ኤድዋርድ ግዛት ደግሞ በግዛቱ የሚኖሩት ሰዎች በጣም ትሁት በመሆናቸው ይታወቃል። ብዙ ሀብትም ሆነ የተንደላቀቀ ህይወትን አይፈልጉም። በጣም ትሁት ደጎችም ናቸው። የንጉስ ኤድዋርድ ልጅ ስሟ ኢዛቤላ ይባላል። በጣም ደግና ተወዳጅ ነች። ውይ አይዞሽ፣ ተነሺ፣ በቃ እኔ ዕቃዎቹን ይይዝልሻለሁ። ምን አይነት ደግ ልዕልት ነሽ! በስነ ምግባርና ሰውን ማክበር እንዲኖርባት አድርገው አሳድገዋታል። በግዛቱ ከሚኖሩት ሰዎች ጋርም በፍቅር አብራ ትኖራለች። የንጉስ ፍሬድሪክ ልጅ ኤረበል ደግሞ በግዛቱ ላይ አለ የሚባለው ጥሩ ነገር በሙሉ ይቀርብላታል። የፈለገችው ነገር በሙሉ ይሰጣታል። ጓደኛም የሆነችው በግዛቷ ከሚኖሩት ሀብታም ሰዎች ልጆች ጋር ነው። ስጦታ ነው ያመጣሽልኝ፣ ግን ያሰብኩትን ያህል አያንጸባርቅም። ለምን ብለሽ ነው የምትቀበያት? በደንብ ሳየው ግን የሚያምር ይመስለኛል። አመታትም አለፉ። ሁለቱ ልዕልቶችም በተለያየ መንገድ አደጉ። ኢዛቤል በግዛቱ የሚኖሩት ሰዎች በቀናነቷና በሰው አክባሪነቷ በጣም ይወዷታል። ኢዛቤል ተረት ንገሪ። እመቤትን ረድቼ ስጨርስ ነግራችኋለሁ። እሺ። በጣም አመሰግናለሁ የኔ ውድ ልጅ ኢዛቤል። እነዚህ ደረጃዎች ለኔ በጣም ፈተና ነበሩ። በሌላኛው በኩል አራቤል ደግሞ ያላትን ነገር በሙሉ የምታባክነው ውድ የሚባሉ ጌጦችና ልብሶችን በመግዛት ነበር። ይሄ ኮፍያ አፍንጫዬን ትልቅ አስመሰለው አይደል? እስኪ እዛ ጋር ያለውን የአንገት ጌጥ ቀይረሽ ሞክሪው። ይሄ ደግሞ በጣም ትንሽ ይመስላል። እስኪ ጌጥ ያለበትን ቀሚስ አቀብሉኝ። ግን የማይረባውን ጌጥ አይደለም፣ ፐርል ያለበትን ነው። በፀሐያማና ሀብታሙ ግዛት የሚኖሩት ሰዎች ሁልጊዜ ገንዘብ በመሰብሰብ ላይ ይታትሩ ነበር። አሁን ልዕልቷ በቅርቡ 16 ዓመት ይሞላታል። ሁለቱ ወንድማማቾች ንጉሶች ደግሞ የሁለቱን ልጆች ልደት በአንድ ላይ ለማክበር ያስባሉ። በጣም ይገርማል። በጣም የሚያምሩና ብርሃን ያለበት የሚባለውን ግዛት ቤተመንግስት ላይ ሆነው ማለት ነው። ወይ በዛ በሚያስጠላ ቤተመንግስት ውስጥ ምን አይነት ፕሮግራም ሊያዘጋጁ ነው ያሰቡት? የልደት ክብረ በዓላቸውን በመጀመሪያ በአራቤል ቤተመንግስት ውስጥ አከበሩ። ኢዛቤላም በፍጥነት ወደ ቦታው ሄደች። ዋው! እንኳን ተወለድሽ ያጎቴ ልጅ። ምንድነው ግን የለበሽው? አራቤል እንኳን ተወለድሽ። ምን ሆነብሽ ልብሴ? ደህና ነው፣ ምንም አይልም። አመሰግናለሁ። ድግሱ በጣም ብዙ ወጪ ወጥቶበት በጣም የተንደላቀቀ ድግስ ነበር። ልጃቸው አራቤልን ለማስደሰት እናትና አባቷ በጣም ብዙ የሚባል ትርኢቶችን በቤተ መንግስት አዘጋጅተው ነበር። እንዲህ ይህ መኖሪያ ቤት ውስጥ ያለ የውሃ መንሸራተቻ ነው? አዎ። ይሄ የለኝም እንዳትይኝ ብቻ። አዎ የለንም፣ ግን በጣም የሚያምር መናፈሻ ቦታ አለ። 1000 የሚሆኑ አረንጓዴ ሮዝ አበባዎች፣ ወደ 1000 የሚጠጉ ፒንክ የሆኑ ሮዝ አበባዎች፣ ወደ 1000 የሚጠጉ ሌሎች ወርቃማ የሮዝ አበባዎች። የእናንተ በጣም ያምራል። እኛ በጥቂት መቶች የሚቆጠሩ ቀለል ያሉ አበባዎች ናቸው መናፈሻዎቻችን ውስጥ ያሉት። ኢዛቤልም በየቦታው እየተንቀሳቀሰች ተመለከተች። ባለው ነገርም ተደነቀች። ሁሉም ነገር አንጸባራቂ ነበር። ምግባቸው፣ የለበሱት ልብስ፣ ሰዎቹ ሳይቀሩ። እንደዚህ አይነት ህይወት መኖር ምን እንደሚመስል ባውቅ ደስ አለኝ። አንጸባራቂው ግዛትም ሆነ አንጸባራቂው ቤተመንግስት በጣም የሚያስደንቁ ናቸው። ቀኑም መሸ። ኢዛቤልም ፕሮግራሙን ጨርሳ ወደ ራሷ ቤተመንግስት ተመለሰች። በተራዋ አራቤል ደግሞ ወደዛ ግዛት መጣች። ባየችው ቀለል ያለ ነገር ብዙም አልተደሰተችም። አራቤል፣ እዚህ በመሆንሽ በጣም ደስተኛ ነኝ። ግን የከበሩ ድንጋዮቹ የታሉ?
የሚያብረቀርቀው ነገርስ? ውሃው ሳይቀር ተራ ነገር ነው የሚመስለው። እኛ ብዙ የከበረ ድንጋይ የለንም። ና አሁን ወደ ምግቡ ጋር እንሂድ። ምንድን ነው ይሄ? ምግቡ ነው? እኛ ቤት የነበረው ምግብ እኮ ከወርቅ ጋር ነው አብሮ የሚቀርበው። አዎ፣ የእኛ ግን በፍቅር ተሞልቶ ነው የሚቀርበው። በጣም ተራ የሆነብኝ ነው። በእንኪ ቅመሽው። አራቤልም ከሰጠቻት ኬክ ላይ ቆርሳ ቀመሰች። ጣዕሙ ግን እጅግ አስደነቃት። እኔ ከዚህ በፊት እንደዚህ የሚጣፍጥ ነገር ቀምሼ አላውቅም። ነግሬሽ ነበር፣ ይሄ የፍቅር ኃይል ነው። አራቤልም የኢዛቤላን የተወሰኑ ጓደኞቿን ተዋወቀች። እንኳን ተወለድሽ ኢዛቤል። አመሰግናለሁ። የአራቤልም ልደት ነው ዛሬ። እንኳን ተወለድሽ አራቤል። ለኔ ነው? በጣም አመሰግናለሁ። በጣም ጥሩ ፍቅርና አክብሮት ሰጥተውኛል። ያንቺ አይነት ህይወት መኖር ምን እንደሚመስል ባየው ደስ ይለኛል። አበባው ሽታው በጣም ቆንጆ ነው። በግዛትሽ የሚኖሩት ሰዎች ላንቺ የሚሰጡሽ ፍቅር እጅግ አስደናቂ ነው። በእኔ ግዛት የሚኖሩት ሰዎች ምናልባትም ከነመፈጠሬ ላያውቁኝ ይችላሉ። በፍጹም እንደሱ አትበይ። እኔ እስከዛሬ ድረስ ካገኘኋቸው ሰዎች አንቺ በጣም ምርጧ ነሽ። እንዴት አንቺን የመሰለች ሴት ሌላ ሰው ላያውቅ ይችላል? ህይወትሽ በጣም አዝናኝና በብርሃን የተሞላ ነው። እንዳንቺ አይነት ህይወት ቢኖረኝ በጣም እመኛለሁ። እኔም እንዳንቺ አይነት ህይወት ቢኖረኝ ተመኘሁ። ሁለቱም እርስ በርሳቸው የሌላኛቸውን ህይወት ሲሹ በድንገት ውስጣቸው ያለው መንፈስ ተቀያየረና ህይወታቸውንም ተቀያየሩ። አሁን አራቤል ኢዛቤል ሆናለች፣ ኢዛቤል ደግሞ አራቤል ሆናለች። አራቤል ማለት ምን እየሆነ ነው? አሁን እኔ ሰውነታችን ተቀያየር እንዴ? እንዴ ምን እየሆነ ነው? ምኞታችን እውን ሆኖ እንዳይሆን። ሁለቱም በጣም ግራ ተጋቡ። አሁን ምኞታችን ተሳክቷል። ስለዚህ ሁለታችንም የተመኘነውን ህይወት መኖር እንጀምራለን። ግን ብንያዝስ? አታስቢ። እነዚህ ጫማዎች ግን ብዙ አይመቹም። አንቺ ነሽ አታስቢ ያልሽኝ። በይ እንግዲህ የሞልቃቃውን ህይወት ለመልመድ ሞክሪ። አሁን ኢዛቤል ወደ አራቤል ግዛት ጉዞ ጀምራለች። አራቤል ደግሞ እዚሁ ግዛት ቀርታለች። ኢዛቤልም ወደ አራቤል ግዛት ደረሰች። ይሄ ቀሚስ በጣም ነው የሚያምረው አይደል? በጣም ነው የሚያምረው አራቤል። በየቦታው ስትንቀሳቀስም ግዛቱ ምን ያህል እንደሰለጠነ ተመለከተች። በመኖሪያ ቤት ውስጥ ያለ ሊፍት፣ ይሄ እመቤት ፕሬሊንን በጣም ይረዳታል። ቤተሰቧ በጣም ብዙ ገንዘብ ነው ያጣውና መግዛት የቻለችው ይህንን የአንገት ጌጥ ብቻ ነው። ተመልከቻት። እቺ የኛ ጓደኛ አይደለች እንዴ? ታያት ባክሽ፣ አሁን ዳይታለች። ኧረ ተይ ውዴ፣ እኔ እረዳታለሁ። ኧረ ባክሽ አራቤል፣ አዲሱን ቀሚስሽን ታቆሽሸዋለሽ። እርስ በእርስ በፍጹም አይተሳሰቡም። ስለ ገንዘብ ብቻ ነው የሚያስቡት። በሌላ በኩል አራቤል ደግሞ ኢዛቤል ትሰራቸው የነበረችውን ነገሮች በሙሉ በመልመድ ላይ ትገኛለች። ውይ ያንን የማይረባ ምኞት በፍጹም መመኘት አልነበረብኝም። የተሰራው ጥፍሬ እኮ እየተበላሸ ነው። ወይኔ ጉዴ! ኢዛቤል የኔ ውድ ምን ሆንሽ? አፈር ውስጥ ትላይቼ ነው። ስለዚህ እና ጥሩ ስሜት አልተሰማኝም። ምን? ኢዛቤል ታመመች? አይ ኢዛቤል ማለቴ አዎ ታመሚያለሁ። አሞኛል። ተመልሼ ወደ ቤት ብገባ ይሻለኛል። ምን እያደረጉ ነው? ልከተልሽ ነዋ ውዴ። አረ ቢመለሱ ይሻላል። በጣም ሩቅ መንገድ እኮ ነው። ከውድ ልጅ ኢዛቤል ጋርማ ምንም አይነት ጉዞ አድካሚ አይሆንም። በጣም ይገርማል። የትኞቹን ጓደኞቼ ለእኔ እንደዚህ ተጨንቀውልኝ አያውቁም። ስትመለስ በግዛት ውስጥ ብዙ የምትሰራው ነገር እንደሌለ ትመለከታለች። ምክንያቱም ሁሉም እርስ በእርሱ የሚረዳዳ ህዝብ ነው። አራቤል ለንጉሳዊ ኃላፊነቷ ዝግጅት ማድረግ ስለነበረባት ማንበብ ነበረባት። ይህንን ነገር በሻይን ግዛት ውስጥ አታደርገውም ነበር። ሁሉም ነገር ለምን እዚህ የተለየ ሆነ? የዚህ ግዛት ገቢ የተደረገው በብዙ ነገር ነው። ንግድን ከፍላይት ግዛት ጋር በመሆን በጋራ ያደርጋል። አሃ የፍላይት ግዛት፣ የኔ ውድ ንብረቶች በሙሉ ከዛን የሚመጡት። ነገር ግን አሁን ንግዱ ሊቆም ይችላል።
ምን? ለምን? ምክንያቱም በፊላይት ግዛት የሚገኙት ሰዎች የኛ ግዛት ያሉት ሰዎች ብዙም ትብብር አያደርጉም እያሉ ነው። ራቤል አሁን ማስተዳደር ምን ያህል አስፈላጊ መሆኑን እየተረዳች ነው። እስካሁንም ጊዜዋን በማባከኗ በጣም ትጸጸታለች። እዚህ በጣም ብዙ ፍቅር አለ፣ ብዙ መንደር መሰራጨት ያለበት። ይህ ደግሞ ለብልጽግና ትልቁ ነገር ነው። በፍጥነት ወደ ግዛቴ ሄጄ ማየት አለብኝ። አሁን ሁለታችንም ወደ ራሳችን ሰውነት እንድንመለስ እንመኛለን። በነጋታም ሁለቱ ሴቶች ከእንቅልፋቸው ሲነቁ በጣም የሚያስደንቅ ነገር አጋጠማቸው። ወደ ራሳቸው ተመልሰው ነበር። ተመለስኩ! ወይኔ እኔም ተመለስኩ! ራሴ በጣም ናፍቆኝ ነበር። ሁለቱም በፍጥነት በግዛታቸው ላይ ለውጦችን ማድረግ ይጀምራሉ። ኢዛቤልም ለአባቷ ከሻይን ግዛት የተለያዩ ልምዶችን እንዲቀስም ትነግረዋለች። ግን ለምን የኔ ውድ? በእኛ ግዛት የሚኖሩት ሰዎች በጣም ስርዓት ያላቸው ሊሆኑ ይችላሉ አባዬ፣ ግን የአኗኗር ዘይቤያቸውን መቀየር አለብን። በሌላ በኩል ደግሞ አራቤል ለአባቷ በኢዛቤል ግዛት ውስጥ የሚደረገውን የንግድ ስርዓት ታስረዳዋለች። ግን እኮ እኛ የራሳችን የሆነ የንግድ ሚኒስቴር አለን የኔ ውድ ልጅ። እባክህ አባዬ፣ እሱ ብዙም የሚጠቅም አይደለም። በዛ ላይ ስርዓት የለውም። በግሎስ ያለው የንግድ ሚኒስቴር ለኛ ብዙ ትምህርት ሊሰጠን ይችላል። ያለንን ነገርም ያጠነክርልናል። ንጉሱም ልጁ ለግዛቱ በጣም ተጨንቃ የሰጠችውን ሐሳብ በመስማማት ይቀበላል። ወዲያውም ከሚኒስቴሮቹ ጋር በመሆን ስለ ጉዳዩ ይወያያል። የግሎ ግዛት የንግድ ሚኒስቴርም ሁኔታውን ከሰማ በኋላ እነሱም በቀና ልብ ያግዛቸውና ከብዙ የተለያዩ ሀገራት ጋር የንግድ ትስስር እንዲኖራቸው ያደርጋል። የሻይን ከተማም ከዚህ ስምምነት በኋላ ብዙ ሀብቶችን ማካበት ይጀምራል። ተጨማሪ የሚገኘው ገቢም ለግሎ ግዛት ገቢ ይደረጋል። በዚህ አማካኝነትም የግሎ ግዛት በጣም በሚያስደንቅ ሁኔታ እያደገ ይመጣል። የኔ ውድ ልጅ ሰላም! ኢዛቤልም የግሎን ግዛት ሊያሳድግ የሚችሉ አዳዲስ ፖሊሲዎችን እየተመካከረች ማጽደቅ ጀመረች። በሌላ በኩል አራቤልም ጥሩ ጓደኛዎችን ማፍራትና መንከባከብ ጀመረች። በጣም ይገርማል። እንደዚህ አይነት ችሎታ እንዳለኝ አላውቅም ነበር። እኔም አስደንቀሽኛል። ምን ተሰማሽ? በጣም ደስ የሚል ስሜት ነው። ጊዜዋንም እያባከነች በግዛቷ የሚኖሩት ሰዎች በሙሉ ፍቅር ሰጠች። አብራቸውም ጥሩ ጊዜ ማሳለፍ ጀመረች። ሁለቱም በስራቸው እና በራሳቸው በጣም ኮሩ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ከኛ ግዛት ብዙ ነገር ትምህርት እንደወስድ ተስፋ አደርጋለሁ። አዎ፣ እኔም ከናንተ ግዛት በጣም ብዙ ተስፋ የሚሰጡ ነገሮችን ወስጃለሁ። አሁን እኔም ያንቺ ህይወት አንቺም የኔ ህይወት አያጓጓሽም። ሁላችንም ባለንበት የየራሳችን በጎ ጎንን አጎልብተን ከሌላው ደግሞ የሚጠቅመንን ጥሩ ነገር ወስደን ጥሩ የሚባልና አስደሳችን ህይወት መኖር እንችላለን። አመሰግናለሁ ያጎቴ ልጅ። እኔም አመሰግናለሁ ያጎቴ ልጅ። የዛሬው ተረት ይህንን ይመስል ነበር። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮዎቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ሰላም ቆዩ።